ሉላ ታሰረች የሚባለው ውሸት ነው። ኢቢኤስ ይቅርታ ጠይቋል። በሌሊት ምንድነው መረጃው? እስኪ ባጭሩ ልንገራችሁ። ቀደም ሲል በዛሀበሻ ፌስቡክ ላይ የኢቢኤስ አመራሮች በብርቱካን ጉዳይ ላይ ስብሰባ መቀመጣቸውን ዘግበንላችሁ እንደነበረ ይታወቃል። በእለቱ ዜናዎችንም ያንን መረጃ ይዘን ነበር። ሉላ ታሰረች የሚባለው መረጃ ውሸት ነው። እሷ ላይ ሀስራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው። ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩት ሰዎች ሌሎች ናቸው። ስለዚህም ከቪዲዮ መንሳት በስተጀርባም ምን እንዳለ ከእለቱ ዜና ላይ ተመልከቱ። አሁን ግን ኢቢኤስ በሌሊት በሰጠው መግለጫ ላይ እንዲላል አስቸኳይ ማብራሪያ ነው የሚለው። አስቸኳይ ማብራሪያ ከኢቢኤስ ቴሌቪዥን። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈው አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫ እየደረሰን ይገኛል። ኢቢኤስ ቴሌቪዥን የማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የማህበረሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝቡን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚያስችል ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይ ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅቶቻችን ከዚህ ዓላማን በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጅ ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንደሚያስፈልጋትና ተማጽና ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን የገለጸችልን ሲሆን ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ፕሮግራሙ ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም የኛንም ሆነ የተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት የሚፈልግ ማንኛውም ህጋዊ የሆነ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት። እውነት ብርቱካን የተናገረችው ንግግር እውነት ከሆነ ዛሬ ላይ ይህን ስትሰማ ውስጧ ምን ይሰማት ይሆን? ያን ሁላ መከራና ስቆቃ አሳልፋ ዛሬ ላይ ልክ አይደለሽም፣ አልተበደልሽም፣ ምንም አልሆንሽም ስትባል ውስጧ ምን ይሰማት ይሆን? ምናልባት ተናገርኩ ስቃይን ራሴ ይዤው በነበር ለማንም ምንም ባላልኩ የሚለውን የምትመርጥ ይመስለኛል። እንደተባለውም ድራማ ከሆነ ደግሞ እነዛ ደምቢዶሎ ዩኒቨርሲቲ ታግተው ያሉ ተማሪዎች በስማቸው እየተነገደባቸው ያሉት ተማሪዎች የቱን ይሆን? ቤተሰቦቻቸው የተዳፈነው እሳት ተነስቷል። ሰሞኑን ባለው ነገር ማለት ነው። ፍትህ ለነሱ፣ ፍትህ ወልዳ አሳድጋ ልጅ ለቁም ነገር ይበቃል ብላ ወደ ዩኒቨርሲቲ ለላከች እናት አምላክ ሆይ አንተ ለሁሉም ዋስ ጠበቃ የምትሆን የእውነት ጠበቃ አንተ ነህና ለዚህ ችግር ለተበዳይ ነፍስ ሁላ ዋስ ጠበቃ ሁን። እውነት ልክ ጭቃ ውስጥ እንደተደበቀ ወርቅ ነው። ጭቃው አፈሩ ከላዩ ላይ በሄደ ሰዓት ወርቅ ሻይን ማድረጉ አይቀርም። ልክ እንደዛ ነው። እውነትም ጊዜውን ሲያገኝ
ያበራል። ፍትህ ለተበደሉ ሁሉ።